አህመድ ግራኝ ተብሎ በተለምዶ ስለሚናገሩት ኢማም አህመድ አልጋዚ እስቲ እነዚህ የሚሉትን እንስማና ለአንዴና ለመጨረሻ ጊዜ የኛውን ነገር አብራርተን እንዘጋዋለን። ግራኝ መቼም ግራ ነው እና ስሙ ግራኝ ነው ሁሉ ናቸው ብዙ ነገር ነው ያጠፋ። በግራኝ መሐመድ ዘመን ብዙ ካህናትና ዲያቆናት ስለታረዱ ቤተክርስቲያን ከምትዘጋ እየተባለ ጥቂት የተማሩትን ሁሉ ቅስና መስጠት ነበር። በነገራችን ላይ ታሪኩን የምታውቁ ከሆነ ከዚህ ፍጹም ተቃራኒ ነው። ነጥብ በነጥብ እንመልከት። ይሄን ቪዲዮ ሼር ሪፖስት አድርጉ። እንግዲህ ያለውን ታሪክ ነጥብ በነጥብ እንመለከታለን። ይሄ የምትመለከቱት ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን እንግዲህ በዩኒቨርሲቲ ደረጃ የሚሰጥ በምሁራኖች የተዘጋጀ ነው። አክቹአሊ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ ያሉ፣ አርባ ምንጭ፣ ባህር ዳር፣ ሐዋሳ አጠቃላይ መቀሌ ባሉ በተለያዩ ፕሮፌሰሮች ፒኤችዲያቸውን በሰሩ ማስተርሳቸውን በእነዛ አካላት የታየና የተዘጋጀ እንትን ነውና እንመልከት ነጥብ በነጥብ በምሁራኖች። እንግዲህ የመጀመሪያው ማወቅ ያለባችሁ እንግዲህ የሙስሊም ሱልጣኔቶች አሉ፣ ክርስቲያን ኪንግደም አለ እና ሁለቱ የሚታገሉት እችኛውን ዜላ ትሬድ ሩትን እንግዲህ እችኛዋን ኮንትሮል ለማድረግ ነው ክርስቲያኖቹ ነው እዚህ ጋር ይኛውን ምክንያቱም ይሄን ዲፊት አድርገው ነው ይሄን ኮንትሮል ማድረግ የሚችሉትና ትልቅ ተጽዕኖ እያደረሱ ነው። ኢንፍሉዌንስ ሲበዛባቸው የኢፋቶች መሪ ሱልጣን የነበረው ሐቀዲን ምን ያደርግላቸዋል? እንደውም ውጡልኝ የክርስቲያን ኪንግደም እንዳይመጣ ነው ይጋራል። ገባችኋል? ተጽዕኖ እየደረሰ ስለሆነ እዚህ ጋር እንደምትመለከቱት ፔጅ 68 ላይ እዚህ ጋር እንደምትመለከቱት ሐቀዲን the first ምን ያደርግላቸዋል? stopped merchants belonging to the Christian king በቃ እንዳይመጣዋል። ያኔ አምደ ጽዮን እንደምትመለከቱት አምደ ጽዮን wage war campaign against ሐቀዲን ላይ ትልቅ ዋር ያስነሳል ማለት ነው። ከዛ በኋላ እሱን ዲፊት አድርጎ እስረኛ አድርጎት ወንድሙን ሰብረዲን በሱ ቦታ ይተካል። ያው ሰብረዲን ጀለስ ትገባለች። እንግዲህ አሁን ምን እየተደረገ ነው? የክርስቲያን ኪንግደሞች መፈንቅለ መንግስት እያደረጉ ነው፣ እዛ ሌላ ሀገር ሄደው ማለት ነው። እዚህኛው ነገር ማጭቁና ላይ እንዳለ ያያችሁ ነው በመጀመሪያ ደረጃ እና ሰብረዲን ትንሽ ቆይታ እሷም ተያዘች። በቃ አስገብተውት ነበር ያዙት። ምን ያደርግላቸዋል? እዚህ ጋር እንደምትመለከቱ ፔጅ 68 ላይ ያው ኢፋት was defeated and ሰብረዲን was captured ሰብረዲን ይያዛል። ከዛ ምን ያደርጋል? አምደ ጽዮን required from them annual tribute እንደውም አሁን ከዚህ በኋላ ግብሩላ ተከፍላላችሁ ፕላስ ደግሞ freedom of movement for all caravan ማለት ለሁሉ ለኔ ካራቫኖች ነፃነት ተሰጣላችሁ አለ። ምን ማለት ነው? በባጭሩ ለምሳሌ እዚህ ጋር እናንተ እዚህ ጋር ኢፋት ያላችሁት እዚህ ጋር ያሉት የሙስሊም ሱልጣኔቶቹ ከምትሰሩ ካገኛችሁት ገንዘብ ለኛ ግብር ትከፍላላችሁ የመጀመሪያው። ሁለተኛ ደግሞ የኛ ካራቫኖች ሲሻገሩ በነፃ ነው የሚሻገሩት አለ። ቅኝ ግዛት ማለት ነው። ቅኝ ግዛት ስር ወደቁ። የተለያዩ ሙስሊም ሱልጣኔቶች የኛውን ነገር ለማስተካከል ቢታገሉም ያው ሁሉም እየተገደሉ አለ። ግን አንድ ኢንተረስቲንግ ፖይንት አለች። ኢሚር ማህፉዝ አለ። ኢሚር ማህፉዝ ከጠንካራ ከሚባሉ መሪዎች መካከል አንዱ ነውና ያው የተለያዩ ጦርነቶችን አድርጓል። ሰክሰስፉል የሚባሉ እዚህ ጋር እንደምትመለከቱት ፔጅ 69 ላይ ኢሚር ማህፉዝ carried out some effective military campaign to Highlands ነገር ግን ኢሚር ማህፉዝ died fighting against ኢምፔሪያል ልብነ ድንግል ከኢምፔሪያል ልብነ ድንግል ጋር ሲታገል ሞታል። ኢምፔሪያል ልብነ ድንግል ይሄ ነው እና ኢሚር ማህፉዝ ይሞታል። ሟቹ የኢሚር ማህፉዝ የእንጀራ ልጁ ማን ቢሆን አሪፍ ነው? ኢማም አህመድ ፔጅ 69 ላይ እዚህ ጋር እንደምትመለከቱት ሂዝ ሰን ኢን ሎ ኢማም አህመድ ኢብራሂም አልጋዚ አህመድ ግራኝ ለካ የዚህ የእንጀራ ልጁ ነው። ኢማም አህመድ እንግዲህ ወደዚህ ቦታ ይገባል። እንደተለመደው ግብር ይከፍላል ምናምን ነገር። አፋሮች አሉ አንድ ነጥብ አፋሮች እንዲሁም ደግሞ ሶማሌዎች ይሄ የሚተዳደሩበት ነገር አለ። ምንድነው? በአማርኛ ብቻ ከብቶችን ይዘው እንትን ይላሉና ለዚህ አለመች ስለሚላቸው በተለያዩ ይገፋፋሉ፣ እርስ በርስ ይጣላሉ። የተሻለ ነገር እንትን ለማለት ማለት ነውና one of the remarkable ነገር እንትን ኢማም አህመድ ካደረገው ሰበሰባቸውና ለምን ትጣላላችሁ? አንድ ላይ እኮ መሰባሰብ ነው ያለባችሁ የሚለውን ነገር ያስቀምጣል። ፔጅ 46 ላይ እንዴ ምን ብለው ነው ያስቀመጡት? it was one of imam's remarkable achievement in leadership ዩናይት ማድረጉ ነው። ምናልባት he convinced them not to fight among themselves እርስ በርሳቸው እንዳይጣሉ ያሳምናቸዋል። እንደውም በተጨማሪ ምን አደረገ? he was able to gain acceptance as imam እንደ ኢማም ተቀባይነት ያገኛል። በቃ እኔ ኢማም መሪያችሁ ልሁን ምናምን ይላል። ከዛ በኋላ ግብር ክፈሉ የሚል ሐሳብ ይመጣል። በልብነ ድንግል ኢምፔሪያል ልብነ ድንግል ጀለስ በ1520 ላይ አልከፍልም አለ። ለምንድን ነው የምከፍለው አለ ኢማም አህመድ አልጋዚ። እዚህ ጋር ነው እንግዲህ ጦርነቱ የተነሳው። እንግዲህ ኢማም አህመድ እንግዲህ ራሱን ለማዳን ከጭቆና ከረገጣ ለማስለቀቅ እየታገለ ያለ ሰው እንጂ እንትን ለማጥፋት ምናምን የሚሏችሁ ዝም ብሎ ወሬ ነው። ለማንኛውም ቴሌግራም ቻናል ጆይን በሉ። እዚህ ላይ ባለው ሊንክ ሰርች ካረጋችሁ መቀላቀል ትችላላችሁ። ብዙ ነገሮችን ታገኛላችሁ።